ማስረጃ አለኝ ብለሻል። ማስረጃውን ላኪልኝ። ማስረጃውን እዚህ ጋር ላሳይ። ሰሊና ሀቡ ቤት ግቢ ስትልሽ የነበረውን ቮይስ ላኪ። ሰሊና ሀቡ ቤት ግቢ፣ ሀቡ ቤት ግቢ፣ ሀቡ ቤት እንፈልጋለን። ቆይ ኦፍኮርስ ቪዲዮ አለኝ ስትል ቪዲዮ እውነት ካለሽ ሀቡ ቤት ግቢ እና ሁሉም ሰው ፍትህ ያገኛል ብያለሁ። አልዋሽም። ይቅርታ አድርጉልኝና እቺ ልጅ አብራው ብትሰራ የልጇ አባት ሚዲያ ላይ እንዲወረድ ሀቡ ቤት ግቢ ትላታለች። አብራው ብትሰራ ትላታለች። አይ ዶንት ቲንክ ሶ። ሲጀመር እኔ ነኝ ያልኳት ቪዲዮ እውነት ካለሽ ቪዲዮ አለ ምናምን ካለሽ ለሀቡ ላኪና ግቢ። አንቺ በፈለግሽኝ ሰዓት እኮ አይደለም የምመጣው። ላውራ አንዴ እውነቱን ሳላቅ አልመጣም አልኩሽ። አሁን ፈርታ ነው ስላልሽ ነው። እሱንም አልፈራም ማንንም አልፈራም። የላከችልኝ ሰላም ሊከፍተው ነው ቮይሱን ማስረጃ ብለሽ የላክሽልኝ ቮይስ ሊከፍተው ፎቶ የላከችውም ራሷ ነች። ኦፍኮርስ ልኬልሻለሁ። እሱ ነው ወይ ብዬሻለሁ፣ ጠይቄሻለሁ። አልዋሸው ወይ አንዳንዴ እኮ ታውሩ ከሆነ እኮ መደማመጥ አንችልም። አንዴ ሰሊና ሚውት አድርጊ። ሰላም ስሚኝማ፣ ሰሊና ሁላችሁም ስሙኝ። እሷ እያለች ያለችው አማርኛው ካልገባችሁ ባጭሩ ስለ በስም ዲና ሲ የሚጀምሩ ወንድማማቾች ስትል አባት ስለሆነ ስለ እሱ ነው እንደ የምታወሪው ስሙ በሲ ስለሚጀምር ስለዚህ ሰውዬ ነው ወይ ብላ ፎቶ ስልክና አዎ አለችኝ። አዎ የወንድሙንም ላክልኝ አለችኝ። ከዛ ውጭ አላወራንም አለች። ሰሊና ደግሞ አስራዋታል፣ አግተዋታል፣ አድኗት አለች። ስለዚህ መታገቷን ድረሱልኝ ያለችበትን ቮይስ ወይም ቪዲዮ ወይም ቴክስት ላኪልኝ አለች። እኔ ድረሱ ያልኩት እንድትመጣ ነው፣ እንድትገባ በቪዲዮ ፈልጌ ነው እንጂ አልታገተችም። አውቀሽ ነው? አዎ አልታገተችም። እንድታወጣ አልመጣም ስላለችኝ ነው። አልመጣም ስላለች አልመጣም ያለችበትን ቴክስት ወይም ቮይስ ልታሳይን ትችያለሽ? አሳይሻለሁ። እየላኩልሽ ቆይ ልካልኛለች። አንዴ ልክፈተው። ይሄ ድምፅ ያንቺ ነው። ሚዩት አድርጉ ሌሎቻችሁ ፕሊስ፣ መደማመጥ እንድንችል። ያለውን ምንድን ነው ሰሊና የማን ድምፅ ነው? ይሄ እሷ ድምፅ አይደለም። እንደሱ ብላኛለች ና መለሰች። ምንድነው አላመጣልኝም ያለች ስለ ሳሪ ስለ ልብስ ስለሚሸጥ ልብስ ምናምን ነው ወይ ሲስተም ሲጠቀሙብኝ በጓደኛዋ ነው። የራሷን እያወጣሁልሽ ነው፣ እየላኩልሽ ነው። አዎ የወንድሙን ላኪልኝ። ይሄ ነው ቻፒ። እሺ የወንድሙን ላኪልኝ ቶሎ። ዋትሳፕ ልክልሽ እና ቁጥር ላይ ፕሮፋይል አለው። ቁጥሩንም የላከችልኝ እሷ ነች፣ የወንድሙን ቁጥር። አዎ እኮ ይኸውልሽ ፎቶ ልካልሽ። ይሄ ነው ወይ ስትልሽ አዎ የወንድሙን ላኪልኝ አልሻት። ምን አስፈራሽ ነው ቻፒ ማለት አለችሽ። እሺ አልሽ። ከዛ የወንድሙን ላኪልኝ። እሷ እንዳለችው ቅድም ያለችው እውነት ነው ማለት ነው። ሌላ ተጨማሪ መረጃ እንፈልጋለን ከዚህ ቀጥሎ። እሺ ሀቡዬ ድምጿን እየላኩልሽ ነው። እሺ ጠብቂ 2 ደቂቃ። ብዙ ነው ዋትሳፑ። እሺ እችት ሰሊና ራሷ መጣች። እሷ ምንም የመለሰችው የለም። እዚህ ጋር አንቺ ነሽ ፈሪ ጠንቋይ ራስሽ ነሽ ተናገሪ ነይና ምናምን እያልሽ ቴክስት ያደረግሽላት እንጂ እሷ ምንም አይነት ምላሽ አልሰጠችም። እዚህ ላይ ሚዩት ነሽ እኮ ሰሊና ሚዩት ነሽ። ማይክሽን አብሪው እማ። ዋትሳፕ በጣም በዝቶ ነው እየላኩልሽ ነው። ኪያን ጠይቅ ያለው አቲ ዝም በይ አጋፋሪ ዝም በይ። ራስሽ ማውራት ትችያለሽ። ዝም በይ ራስሽ ማውራት ትችያለሽ። ሰሊና አንቺ ግን እንዳታነሺ። ኦ ማይ ጋድ አንዴ ሰሊና አንቺ መረጃ ዝም ብለሽ ላኪ። ቆይ አንቺ መረጃ በሉ መልካም ጊዜ ሆነላችሁ። በጣም እናመሰግናለን ለነበረው። እንግዲህ ሰላም ሁኑ። ቴንኪ ታስሽ ቆይሽ ምንም አይነት ማስረጃ ተጨባጭ ነገር ይመለከተኛል ነው ሀቡ ንገሪስ። እኔ ምን ይመለከተኛል? አይመለከትሽም። ሜት ትችያለሽ። በቃ
አልታገጥሽም አይደል? አለመታገጥሽን ኪችን ውስጥ ለምን ተቀመጥሽ? ቤት ሳሎን ምናምን ልታሳይን ትቻለሽ? ለምን ደወልሽልኝ? እሺ ለምን ሀቄን አውጫልሽ? ወይ አረቺ ባለኝ ሀቄን አውጪ ያለችበትን አሳይን ሰሊና። ኧረ ይኸው ያውቃሉ። ኤደን ተናገሪ። እነ ኤደን እንታያቸው ለአንቺ ነው ያለችሽ አይደል? ሀቄን አውጪልኝ፣ ሀቄን አውጪልኝ ያለችበትን አብረው ከሆኑ የባል እንዴት ትልካለች? እንዴት ለሱ ጥሩ ካሰበች እልክልሻለሁ አልኩሽ እኮ እውነት ከሆነ ተበተባት። ወይኔ ሰሊና ጸበል፣ ኧረ ወደ ጸበል ሂዱ። ወይኔ ንገሪሽ አቡ ሚውት አድርገታ እንዴ አግተሻል። አላመንም። አለመታገጥሽን በር ከፍተሽ ውጭ ተሳሳይ ማሉ ይኸውልሽ እንዴ ምን ሆነሽ ነው? አትደበቁ በይ፣ አትደበቁ በይ። ህብር ነው ሁሉም የሚታዩ። ማን ተደበቀ? ይሄው ኧረ አንቺ በእናትሽ ፈጣሪሽን ፈጣሪ አለመታገጥሽን አይተናል። ምን አለ ሰላም ናችሁ? በቃ ሂጂ። ባቡ ልንገርሽ ቪዲዮውን አስጠፊበት። እናቴ ደውላ ምን ሆነሽ ነው ሞተሽ ነው ወያለች። ቪዲዮውን አስጠፊ። እኔ አይመለከተኝም። እሳሽኝ ማሪ ኢማራት እስከሆንሽ ድረስ አንድ ያውልሽ ከኢማራት ውጪ ነው እንጂ በዚህ መክሰስማችሁ አዳምጪኝ። ሰሊና ልንገርሽ አይመለከተኝም። ሳላት አስወጣለሁ ትናንት ያልሽኝን። እሺ አሁን እኮ አስፈራርተዋል። አስወጪ ምንም ያልሽ ነገር የለም። እኔ ልንገርሽ እንዴት ትልክልኛለሽ? የባለሽን ፎቶ ማንም ያገኛል። ልንገርሽ ማንም ያልደርስም ማንም ያገኛል። አንዴ ልንገራችሁ በፈጣሪ ስም አንዴ አንቺም ሁለታችሁም አዳምጡኝ። ልንገርሽ ሰሊና አሜን እየሰማሽኝ ነው ማሬ? አንቺ ፎቶሽን ያለ አግባብ ከለጠፈችብሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ፋይል መክፈት ትችላለሽ። አለቀ በቃ ጨርሰናል። እሺ ኢማራት ማንንም የማንንም ፎቶ ያለ አግባብ መለጠፍ አይችልም። እኔ እንደፈለኩ መለጠፈው ከኢማራት ውጭ ስለሆንኩ ነው። እሺ እኔ ሲጀመር ተበደልኩ አላልኳት። ሲጀመር እኔ እና እሱ የተለያየ ነው። እራሴ ነኝ ብትጠይቂው እኔ ነኝ እንጂ የበደልኩት እሱ አልበደለኝም። ሰው የሚያወራው ሌላ ነው። አይመለከተኝም። በእኔና በሱ ስላለፈው ህይወቱ አይመለከተኝም። ኦልሞስት ይሄ 6 ዓመት ነው የምልሽ። ከ6 ዓመት በኋላ እሷ የእንትና ሚስት ናት፣ እሷን በድሏታል። እኔ አይመለከተኝም። ቢበድለኝ እሱን ነው መጠየቅ የምችለው አይደለ እንጂ እሷ ጋር ሂጅ በድሎኛል እኔንም ማለት የለብኝም። አንቺም አለሽ ስትለኝ ቪዲዮ ካለሽ እኔም አብሬሽ ነኝ ያልኳት። ቪዲዮ ካለሽ እኔም አብሬሽ ነኝ። ቪዲዮ ካለሽ ደግሞ ጠንቋይ ቤት ሲሄድ አይቻለሁ ስላለች ቪዲዮ ካለሽ ፖስት አድርጊ፣ እኔም አብሬው የልጁ እናትም በሆን እኔም አብሬሽ እቆማለሁ ነው ያልኳት። ስሙን ደግሞ ስለተሳሳተሽ ነው ፎቶውን የላኩት እንጂ ሌላ ነገር አይደለም። ስልኩን ላከችልኝ። ስልኩ አለኝ አላልሽም እንዴ? ኧረ በእናትሽ እቺ ባለጌ ነሽ በጣም እንዴ! ኖ የሌለ ከአንቺ ጋር ደውለን ሞሮች አንዴ ይሄ ድምጽ ያንቺ ነው። ቆይ አንዴ ድምጽሽን እንስማች። ባለው በጓደኞቼ ይሄ ድምጽ ያንቺ ነው። ፖስት ምናምን ማረገው የኔን ልኬቻለሁ። ስልኬ ባጋጣሚ ነው ዛሬ ነው የተበላሽ። ጤናትና ኧረ እኔ አይደለም በቃ አለቀ። ምንም አይነት ያንቺ ምንም አይነት ድምጽ አልተገኘም። እኔ ግን አለቅሽ እናቴ ነው። እዚህ ጋር መዛዛት አይቻልም። ፕሊስ ተከባብረን ነው የምንነጋገረው። ማንም በህግ ማድረግ ትችላላችሁ የምታደርጉትን። አለቀ። እዚህ ጋር መዛዛት አይቻልም። አሁን ኪያ ያውራ። ሀቡ ማለት አሁን በነገሮች ትንሽ እንትን ነገር ሌሎቻችሁ ሚዩት አድርጉለት። ኪያ እያወራ ነው። ትንሽ ድምፁን አስተካክለው። ኪያ ታፍኗል። እሺ አሁን ኤደን እንትን በይው ሚዩት አድርጊ። አሁን ይሰማል አቡ? አዎ አሁን ጥርት ብሏል። እኔ አሁን ማለት የምፈልገው ነገር ቅድም እሱ ምናልባት ማስረጃ ይሄ በጥንቁልና ምናምን የሚባል ነገር እኔ አሁን ለምሳሌ ጠንቋይ ቤት መሄድ ከሆነ ጠንቋይ ቤት የሚሄደው በጨለማ ነው። ሰው ሳያየኝ ነው የሚሄደው እንጂ ማስረጃ ለማስረጃ የሚሆን ነገር ማስረጃ እየተያዘብኝ አልሄድም። እኔ እሱ እግዚአብሔር ነው በዛ ሰው ላይ እንትን የሚለው ነገር። ግን እኔ አንድ ነገር የምናገረው ነገር አለ ስለ ሰሊና ምናልባት እንደተባለ ምክንያቱም እኔ ትላንትና ቪዲዮ ስፒከርን አስተካክለው አይሰማም። እየተነፋነፈ ነው ድምፅክ።
አሁን አሪፍ ነው። ኦኬ ከተሰማ እኔ አሁን ትላንትና ቪዲዮ ከለቀኩኝ በኋላ 1 2 3 ሴቶች አውርተውኛል። እነዛ ሴቶች እሱ ጋር እንደሚሰሩ እሱ ጋር ያለው ነገር ትንሽ አስቸጋሪ እንደሆነ ምናልባት እስከነስማቸው እንደ ምልክት አድርጌ ምነግረው ልጆች አሉ። እነሱ እንዳመለጡ ሌሎች እህቶች እሱ ጋር እንዳሉ አሁንም ድረስ ለምሳሌ ፌቨን የምትባል ልጅ ልታውቃት ትችላለህ። አንድ ደግሞ አቡዳቢ የሄደች ልጅ ከኢትዮጵያ አምጥታት ኢቨን ከሳክ አንተ ኤማራት ላይ አትሰሪም ብለህ ሁላ 2,000 ብር ጠይቃት 1,000 ብር የሰጠች ፓስፖርቷ ወስደክ እንደ ምልክት ነው የምነግርህ። ምናልባት ልታስታውሳት ትችላለህ። ነበረች፣ እዚህ ነበረች። እነዛ ነገሮች አሉ። ኖርማሊ ይሄ ነገር እኔ በጥንቁልና ምናምን የሚባለው መንፈስ እኔ ስለማላምንበት እኔን ሊነካኝ አይችልም። እምነት ነው ዋናው ነገር፣ እምነት ነው። ማንኛውም ሰው የሆነ ነገር ባደርግብኝ እኔ ላይ የሚደርሰው ሳምንበት ነው ያንን ነገር የሚደርስብኝ። አላምንበትም። ግን እህቶች የሚጎዱ ከሆነ እኔ አሁንም ልንገርሽ ሀቡ፣ እኔ እቺ ህይወቴ ያለች አይደለ ይምጣ እኔን ህይወቴን ማንኛውም ሰው አንድ እህት የምትጎዳ ከሆነ ምክንያቱም ከኔ ከወንዱ ከ1 2 እና 3 ሰው ከማስተዳደር አንድ እህት 8 9 ቤተሰብ የምታስተዳደር እህት ባድን ለእኔ ትልቅ ትርፍ ነው። ኦኬ እህቶቻችንን እንደዚህ የሚያደርጉ ምናልባት ቻፒን ብቻ ሊጠራ ይችላል፣ ወይ አድርጎ ወይ ሳያደርግ ሊሆን ይችላል። ከዛ የዘለለ የሚያደርጉ ብዙ አሉ። ብዙ እህቶቻችንን እንዲህ እንትን የሚያሰቃዩ አሉ። ሻርጃ ላይም በእንደዚህ አይነት መንገድ በጥንቁልና የሚያምኑ አሉ። በስነ ስርዓት ሀቡ ምናልባት አሁን እነዚህ ነገሮች እኔ ስናገር ማስረጃ ብለሽ ብትጠይቂ እኔ ለአንቺ ማስረጃ ላቀርብ የሚችለው በምትሄድበት ሰዓት ለማስረጃ በማያመች መንገድ ነው ማንኛውም ሰው የሚሄደው። ሲመጣ እንኳን አያስታውቅም። ይሄ የመስለብ ምናምን የሚባለው መንፈስ ምናምን ያ መንፈስ አቡ ድንገት ለአንቺ ያ ነገር ከየት ነው የሚመጣው? የሆነ ነገር ያደርጋሉ። እኔ ከአንቺ የሆነ ነገር ለማድረግ ብፈልግ አንቺን የማወቅ ግዴታ የለብኝም። በቃ ኦልሬዲ ውጭሽን ከውጭ አይሻለሁ። ጥሩ ነገር ካለሽ አንቺ ላይ ሄጄ የሆነ ነገር አደርግብሻለሁ። እንደዚህ አይነት ነገር ነው የሚያደርጉት እንጂ ቤትሽ ድረስ ገብተው ስለ አንቺ ፐርሰናሊ አውቀው ኦኬ ሱቅ ካለሽ ሱቅሽ ላይ የሆነ ነገር ያደርጉብሻል። ገበያ እንዲዘጋበሽ የሆነ ነገር አለ አይደለ? ለአንቺ እንትን የሚያፈዝሽን ነገር ምንም ሳይኖራቸው ማለት ምንም የጨርቄ ቁዳጅ የፀጉሬ ቁራጭ ምንም ሳይኖራቸው ማድረግ ይችላሉ። ከሩቅ እንዴት አምጥተው ይኸውልሽ የተደገመበት ውሃም ሊሆን ይችላል፣ የተደገመበት ደም ሊሆን ይችላል። እሱን አምጥተው በራፍሽ ላይ ይደፋሉ። ኦኬ ስላንቺ ስም ስላንቺ ይሄ አሁን ምናልባት አንዳንዶቹ አሉ በሌላ ነገር የሚጠቀሙ አሉ፣ በጨርቅ በፀጉር በሆነ ነገር ምናምን አንቺ የምታውቂው በመስተፋቅር ምናምን መስተፋቅሩ ይሆናልና እነዛ መስተፋቅር ላይ የዛ ብቻ መሰለኝ የሆነ ነገር ካላገኙ ማድረግ የማይችሉ መሰለኝ። ኦኬ እና እነዛ ነገሮች ይኖራሉ። ኖርማሊ ግን እኔ አሁንም የምናገረው ምናልባት በቻፒ በኩል ያለውን ነገር ምናልባት ሰሊና እያወራች ያለችው እየተናገረች ያለችው ነገር ምናልባት እህቶች አሉ ከኋላ እሷ ጋር ድረሽልኝ ብለው እየተናገሩ እህቶች ሊኖሩ ይችላሉ አሉ። እኔንም ያናገሩኝ እህቶች አሉ። እሱን ልጆቹን አሁን ነይ ብዬ የጠራኋት ልጅ አለች። እግዚአብሔር ምስክሬ ነው። 2 ልጆች ናቸው። ኖ አልገባም። አንዷ ፕራይቬት ነው አለች። ፕራይቬት ነው እደውልልሃለሁ ነው ያለች። አንዷ ግን እገባለሁኝ ብዙ መቆየት አልፈልግም። ዚዙ ካለሽ አሁንም ግቢ። አሁን ዚዙ እዚህ እየተከታተለች ነው በእርግጠኝነት። ዚዙ ካለሽ ግቢ። እሷም እንደዛ ነው ያለችኝ። ስለዚህ በቃ እንደዚህ አይነት ድርጊቶች ምናልባትም እኔ አሁን በእንደዚህ አይነት መንገድ ምናምን ፈራለሁኝ ምናምን እኔ የሆነ ነገር ከተደረገ ተጎጂ ከሆንኩኝ ኦኬ ተጎጂ ከሆንኩኝ እዚህ አረብ ሀገር ያሉ ሴቶች እነ ሀቢባ አለች አይደለ? ሳሪ አለች፣ እነ ጆከር አሉ፣ እዚህ ጋር አሉ የሚባሉ ከስር አሉ እንዳለ አሉ። በሃይማኖት በኩል አሉ፣ እነ ኤርሚም አሉ። የሆነ ነገር ቢያደርስብኝ ማንም አይፋታውም። ማንም እዚህ ጋር የአረብ ሀገር ሴት አገሪቷን የሚያንቀሳቅሱት እነሱ ናቸው። አሁን ላይ ማንም የሚፋታው ሰው የለም። ችግር ያለበት ሰው ካለ ገብቶ ይናገር። እህቶቻችንም ይሂዳሉ። ሌላም ቦታ ሊኖሩ ይችላሉ። ሀቡ በዚህ አይነት ጉዳይ ላይ በእንደዚህ አይነት ነገር ላይ የሚጎዱ እህቶቻችን አሉ። ፈዛ ያሉ እህቶቻችን አሉ። ደሞዝ ሳይከፈላቸው እየሰሩ ያሉ እህቶቻችን አሉ።
በቃ እነሱ ቢያንስ በቃ ይውጣ፣ ግልጽ የሆነ ነገር በቃ ትልቅ አጀንዳ እንደ አጀንዳ ተደርጎ እንትን ተብሎ ይሄን ነገር ቢያንስ ፊክስ ማድረግ አለብሽ። አቡ ይሄ ነገር የሆነ መሬት መርገጥ አለበት። ይሄ እንደ ቀላል የሚታለፍ ነገር አይደለም። ምናልባት ሰሊና አሁን በነገሮች ተረጋግታ አይደለም ያለች፣ ተረጋግታ ነገሮችን እንድታስረዳ። ይቅርታ ኪያ ሀቡ ነግሬሻለሁ እኮ መጀመሪያ ታስታውሻለሽ? ምን ገና መጨረሻ ነገር ገና ስጀምርልሽ ሀቡ እኔ ራሴ ብቻዬን ነበርኩኝ። እህቴን ቀብሬ መጥቼ ብዙ ነገር አድርጎኛል። ብቻዬን ነበርኩ። አሁንም እቺ ልጅ ሳያት ነው የወጣሁትኝ። አላልኩሽም? ከኔ ጋር እህቴ እስክትሞት መድኃኒት እስክትጠጣ ድረስ በእሱ ስልክ ነው ደውዬ እናቴን ያወራኋት ብዬሻለሁ። አላልኩሽም? ብዬሻለሁ እኮ ትክክል አይደለ? መጨረሻ ላይ ነው እህቴን ስታስጠምቃት የነበረችዋ ልጅ እንዴት እንደዚህ ብላ ስትነግረኝ ስልክ አታወራ ብላ ያለችው ብዬሻለሁ። ከዛ በፊት እኮ እህቴም ሆና የዛሬ ዓመት ኢድ ላይ ስታወራ ምን ስትል እኮ ከዛ እንዳትቀርቢ ብሎኝ እኔ እኮ አብሬው ነበርኩኝ። ሀቡ አብሬው ነበርኩኝ እስከ መጨረሻው እስኪሄድ ኢትዮጵያ ገብቼ እዚህኛው ቤት ትንሿ እህቴ እዚህኛው ቤት ነበረች ያለችው። እኛ ቀድመናት ነበር ሄድነው። እኛ ዓርብ ሄድን፣ እሷ ቅዳሜ መጣች። ሁሉ ዘማን መጣ ብዬ ፎቶ አንስቶ ልኮልኝ ምናምን ብዙ ነገር እኮ አለ ነግሬሻለሁ። አሁንም እኔ ደፍሬ የወጣሁት እኮ አልኩሽ። እኔ እኮ 11 ወር ሳለቅስ ነገርኩሽ። 2 ኢትዮጵያ 3 ሄጃለሁ ብቻዬን ሳብድ እህቴ። ቅድም ማሬ እሱን ስጠይቀው ቅድም ቻፒን በምንድን ነው የተጣላችሁ? ስለ ፐርሰናል ነገር ነው አለ። ለምንድን ነው የተጣላችሁበትን ሪዝን የማትነግሩን? እንዲገባን ጉዳዩ ነገርኩሽ እኮ አልተጣላንም። እስከ መጨረሻ አልተጣላንም። እህቴ ሄጄ የሸኝ ነገርኩሽ እኮ አቡ አልተጣላንም። መጀመሪያ እያለ ያለው በፐርሰናል ጉዳይ እኔና ኤደን ስለተጣላን ለማጥፋት ነው። አዎ አቡ እንዲህ ስልሽ እኮ አላየሽኝም። ቅድም እኔና እሱ የተዘጋጋ ነው። መጨረሻ ቀን ያወራ ነው። ኤርፖርት እየሄድኩ ነገርኩሽ። የእህቴን ሬሳ ሁሉ አንስቼ ልኬለታለሁ አለኝ። ዋትሳፕ ስክሪንሾት ልክልሻለሁ። እንደዚህ ሆና ጠበቀችኝ እያልኩ እኔ መጨረሻ ቀን የዘጋሁትኝ ለቀብር መጣች። እሷን ስታስጠምቃት የነበረች ሴት አለ አለች። ማን አልኳት። የወንዱ ልጅ አባት ስትለኝ እንዴ እሱ አለ ያውቃል እንዴ ስለ ስትለኝ አዎ። ከዛ እንዴ ስትለኝ ከኔ ጋር ቤስት ፍሬንድ ነው አልኳት። በጣም ቤስት ፍሬንድ ነው ያውቃሉ ነገር አንቺ ነሻ የገደልሻት አለች። ከዛ በኋላ አውርቼው አላውቅም። ሲደውልልኝ ቦትም ላይ እባክሽ አውሪኝ እባክሽ ጨንቆኛል ምናምን ሲለኝ ትንሿ እህት ያነሳችና ተወም በቃ ሲጀመር እሷ ተናግራለች አንተ ብዙ ነገር እንዳረካት ኦኬ አትደውልብን ብላ አለች። ከዛ በኋላ እኔ ከዚህ ሀገር የመጀመሪያ እህቴ እንትን ብላ በሱ ገጽ ካወራሁት ቀን ጀምሮ እኔ አይቼውም አላውቅም አውርቼውም አላውቅም። ትላንትና ሰሊናን አያናት ዝም ብለን ቲክቶክ የምታየው ነገር ሳያት ዲፕሎማት አካባቢ ማለት እኛ ያለንበት አካባቢ ነው ዲፕሎማት እና 2 ወንድማማቾች ስትል አቤት እያልኩ እየጠበኳት ነበረ። ከዛ ስማቸውን ጠራች። ስጠራ ከዛ በኋላ ነው ኦኬ እንደዚህ ከዛ በውስጥ ገብቼ እኔ ምህቴ እንዲህ ተደርጋች ብዬ ያወራሁት። ሰው ጠፍቶ መስሎሽ አሉ እኮ ግን አይመጡም። ገባሽ? ይፈሩታል በጣም ነገር። አሁን እኮ እኔ የምልሽ ምንድነው አቡ እሱ ንጹህ ነኝ ካለ ገብቶሻል። አሁን እንትን ነው የሚባል ምንድን ነው የሚልሽ ማስረጃ ምናምን ይልሻል። ገብቶሻል? እዚህ ጋር እንኳን ሲያወራ አቡ ያሳምንሻል። በቃ ፓወር አለው። ይሄን ያህል ክርስቲያን ነኝ አላረል ኢትስ ኦኬ። ክርስቲያን ከሆነ በእምነቱ ይምጣ ይሄድ ኢትዮጵያ እንሂድ ኢትዮጵያ ነው የምለው እኔ በቃ ይሄን ብቻ ነው የምናገረው። እሱ እውነት ትክክለኛ ክርስቲያን ከሆነ እንሂድ። ቤተ ክርስቲያን እኮ ነው የሚካሄደው አቡ ደብረ ብርሃን በቃ ስለዚህ ይኸውልሽ ኤደን ይባላል እዛ እንሂድ ነው እያልኩ ያለሁት። በቃ ጨርሰናል። ከኤደን ጋር ጨርሰናል። ደጋግመሽ አስረድተሻል። በደንብ ገብቶናል። ዘብር ገብርኤል ይሂድና ይማልልኝ። በቃ እሱ ብቻ ነው የምፈልገው ነው። አንቺ ትኬቱን ትችያለሽ። እሄዳለሁ። የትኬት ወጪውን ችለሽው ዘብር ገብርኤል ሄዶ መተት እንዳላሰራ ጠንቋይ ቤት እንዳልሄደ እናንተ ላይ መተት እንዳላሰራ እንዲምልልሽ ነው የምትፈልጊው። እዛ ሄዶ ይመሰክራል። በቃ ያንቺን ጨርሰናል። ኦኬ እሺ። ለሌሎቻችሁ ግን አሁን እሱን በህግ ለመጠየቅ እሱ ጋር አሉ ስለምትሏቸው ልጆች ድምፅ ለመሆን ማስረጃ እንፈልጋለን። እኔ ማስረጃ ካመጣችሁልኝ ፎቶ ለጥፌ ቪዲዮ ሰራለሁ። ለኢትዮጵያ ኤምባሲ ያድርሱልኝም ለህግ ላለሁ። ግን ማስረጃ የለማ። ማስረጃ አምጡ። ያለ ማስረጃ ማንን እንጠይቅ? እሺ ስለመሀላው ትሄዳለህ። ሚዩት
ካፒ ድምፅ አይሰማም። ታፍኗል፣ ማይክህ ታፍኗል። ያው ልክ ይሄንን ነፃ አድርገው። ሚውት ያላረገ ሰው ካለ ሚውት ያድርግ። አትሰማም፣ ድምፁ አይሰማም። አቤት። አዎ ማይክህን ክፍት አድርገው። ማይኩ ታፍኗል ከታች። አንተም ፈዘዝክ። አዎ እስቲ አሁን አንተም ፈዘዝክ። ምንድን ነው ድምፅ አይሰማም? አይሰማም ወንድ አይሰማም እያለ ነው። አንዴ በል እንዲከፍት ጉሮሮ። ኧረ የለም ሲባል እኮ ጉሮሮ ይከፈታል። አይሰማም፣ በፍጹም አይሰማም። ኤርፎን ምናምን ተጠቅመህ ብሉቶዝ ከሌላ ነገር ተያይዞ ከሆነ ወንድሜ አቋርጠው። ሀቡ አንድ ጊዜ እሱ እስከሚያስተካክል ድረስ ሰኒ የምትናገረው ነገር አለ ማለት ነው። እንዴት ነሽ ሰኒ? ሰላም ነው? እግዚአብሔር ይመስገን። አውዬ ነኝ ቆንጆ። አንዴ ሚውት አድርገው ፕሊስ ወንድም። ሚውት ላድርገው። አንዴ ሚውት ላድርግህ። አንተ አስተካክል እስከዛ ማይክህን። እሺ ሰኒዬ እንዴት ነሽማ? እግዚአብሔር ይመስገን ደህና ነኝ። ይኸውልሽ አቡዬ አንቺ አሁን ይሄ ነገር በእርግጠኝነት አልገባሽም በደንብ ማለት ነው። ለምን ብትይ በእኛ በቤተ ክርስቲያን ወይም ደግሞ በገዳማት ቦታ ላይ እንደዚህ አይነት ተአምራቶች በሚዘገንን ሁኔታ ታያለሽ ማለት ነው። ሰላም ላይ የሚታየው ነገር እውነተኛ ነገር ነው። ይሄ ልጅ አድርጓል አላደረገም የሚባለውን ነገር አላውቅም። ነገር ግን መንፈስ በመሰረቱ የሚያደርግሽ ምንድን ነው? እንዳትረጋጊ ያደርግሻል። ስሜታዊ እንድትሆኝ ያደርግሻል። ሰዎች ለምን እብድ ብለው እንዲጠሩሽ፣ ያማታል እንድትባይ፣ ቀልብ የላትም አይምሮ አንስታለች እንድትባይ ነው የሚያደርግሽ መንፈስ በጠቅላላ ማለት ነው። ለምን የደረሰበት ነው የሚያውቀው። ገባሽ? እኔ ዛሬ ዓመት አቡዬ እዛ ሰፈር ፀጉሬ ሊሰራ ነው የሚሄደው እንደነገሩሽ እንደምታውቂ። ፕሊስ ሚዩት ታደርገዋለህ? ሚዩት ያላደረገ ሰው እባካችሁ ሚዩት አድርጉ። እና ሁሉም ሚዩት ነው ሰኒ። የሆነ ሰዓት ላይ ራሴን በጣም እታመማለሁ ማለት ማሰብ ያቅተኛል። የሆነ ስራ ልሰራ ስል ትኩረት አጣለሁኝ። ገባሽ? አይኔን ይይዘኛል እና ምርመራ ሄድኩኝ በጣም ብዙ ቦታ አይኔን ተመረመርኩኝ፣ ጭንቅላቴን ኢቭን ቲዩመር አለብኝ ብዬ ዶክተሩን ራሱ እስከዛ ድረስ ነው ሪስክ ወስጄ የተመረመርኩት ማለት ነው። ምንም እንደሌለብኝ ነው የተነገረኝ። ከዛ የሆነ ሰዓት ላይ የሆነች ልጅ ናት ደውላ እዛ ሰፈር ምን ታደርጊያለሽ? ማላውቃት ልጅ ደውላ እዛ ሰፈር አትምጪ፣ እዛ ሰፈር መተሽ የሚያስለኩሱሽ ሻማ የቤተ ክርስቲያን ለእንትን ሻማ አይደለም የሚያስለኩሱሽ ለመጥፎ ነገር ነው እና ሌላ ሰፈር ፀጉር ቤት የለም ወይ? እኔ እዛ ሰፈር ለፀጉር ቤት ብቻ ነው የምሄደው። አስቢ። እንደዛ ስትለኝ የምሄድበትን ቦታ ስለማውቀው እኔ ደውዬ ያንቺ እንደዚህ ማድረግ እኔን ምንም አያደርገኝም፣ እኔ ግን የቅዱስ ገብርኤል ልጅ ነኝ ብዬ ስናገራት ነው ከግንባሬ ላይ የሆነ ነገር ለቆኝ ሄደው እንጂ ምናልባት ዛሬ ላይ 25 ላይ እኔ እብድ ሴት ነበር የምባለው እውነቱን ስነግርሽ ማለት ለምን ጭንቅላቴ ላይ የዛሬ ዓመት እኔ እንጃ እግዚአብሔር ረድቶኝ ቅዱስ ገብርኤል እንደው አባቴ ጠባቂ ስለሆነ እንጂ አይምሮዬ ላይ የሆነ የሚሄድብኝ ነገር ነበረ ጭንቅላቴ ላይ በቃ ማሰብ ገባሽ? ሊያውም እኔ ምን ያክል እግዚአብሔርን በጣም ተጣብቂያለሁ ብዬ የማስብ ሰው ነኝ እኔ በመሰረቱ ማለት ነው። ገባሽ? በብዙ ነገር ግን እንደዛም ሆኖ ሰይጣን ይፈትንሻል እና የታመምሽውን እንኳን እንድታቂ አያደርግሽም መንፈስ ማለት ነው። እና አሁን ሰሊና ላይ የሚታየው ነገር ይሄም ልጅ የሚናገረው ነገር እያላት ያለው ነገር ጤነኛ አይደለችም፣ ንግግሯን ቼክ አድርጉ ሲል ሁሉም ሰው ከታችም እያየው ነበር። ጤነኛ አይደለሽም ወደሚለው ነው የሚሄደው ማለት ነው። ገባሽ? ይሄ እና ስለ ዘብር ገብርኤል ደግሞ ኤደን ስትናገር ሰምቻታለሁ። ዘብር ገብርኤል በመሰረቱ እሱን ይዘሽው አትሄጂም፣ የትኬት ማንም አያወጣም። ገባሽ? ዘብር ገብርኤል እራሱ ታማሚው ሰው ይሄድና እኔ ተበድያለሁ አባቶች ጸሎት አርጉልኝ ብሎ ጧፍ ይሰጣል። ገባሽ? ከዛ አባቶች ጸሎት ያደርጉልሽና ሰውየውን እራሳቸው አባቶች ናቸው በራእይ ታይቷቸው ስሙን ጽፈው በዚህ ቀና ተብሎ ነው ወረቀት ደብዳቤ የሚሰጠው። ያንን ወረቀት ይዛ ሄዳ ይቺ ሴትዮ መስጠት ነው የሚጠበቅባት። ለማ በዳይ ነው ለተባለው ሰውዬ። ያ ሰውዬ በተባለው ቀን መቅረብ አለመቅረብ የእሱ ፋንታ ነው። ከቀረበ ምህረት ይደረግለታል። ለምን? እግዚአብሔር መሀሪ ስለሆነ። ካልቀረበ ደግሞ በሱ ላይ እግዚአብሔር ነው የሚወስነው። እኛ ሰዎች አይደለንም፣ አባቶች አይደሉም። ገባሽ አይደለ? ስለዚህ ዘብር ገብርኤል ትልቅ መልስ ይሰጣቸዋል። እዚህ ጋር እመን ለምትይው ነገር ብትሰይፊው አያምንልሽም ማንም ሰው።
እኔ ብሄድ ጠንቋይ ቤት አላምንልሽ። ገባሽ አይደለ? ለምን ይሄ በስውር የሚደረግ ነገር ነው። ሰይጣን ስትጎትች በስውር እንጂ በፊት ለፊትማ ከሆነማ ሰው ይዝሻል፣ ሰው ያስቆምሻል። ወንጀልም ነው በፊት ለፊት ከተገኘሽ። ግን በስውር ነው። ስልብና ብትሄ መተት የሚያደርጉ ሰዎች በአጠቃላይ ግን ገብርኤል ከሄዱ መፍትሄ ያገኛሉ። ገባሽ አይደለ? እና ልጅቷን ፕሊስ ከቻልክ ማለት ነው ወንድሜ፣ ጤነኛ ነች አትበላት፣ ፍጹም ጤነኛ ነች። ቅዱስ ገብርኤል ደግሞ ቃል እገባልሃለሁ ጤነኛ ያረጋታል። ለምን? ቅዱስ ገብርኤልን የምታምን ሴት ናት። ኪዳነ ምሕረትን አርሴማ ገባ የምታምን ሴት ናት። እና ጤነኛ ያደርጓታል። እነሱ ጤነኛ እንዲያደርጓት ደግሞ የሃይማኖት አባቶችን እኛ ምንጸልይላታለን። ጤነኛ ነሽ አይደለችም አይባል። ሌላው ደግሞ ሀቡዬ፣ ሶስተኛው እና ዋናው ነገር በፊት ላይ ልብስ ተቆርጦ ወይንም ከአካልሽ ላይ ወይ ከፀጉርሽ ላይ የሆነ ነገር ተወስዶ ነበር የሚደረገው ማለት ነው። ገባሽ? ይህን የደረሰበት ብቻ ነው። አሁን ላይ በፎቶሽ ስልክ ተደውሎልሽ ሃሎ ባልሹ በድምፅሽ ይደረግብሻል። ገባሽ አይደል? ማለት ቴክኖሎጂው በተራቀቀ ቁጥር ሰይጣንም ራሱን እያራቀቀ ነው የመጣው። ሰይጣንን የምታምኑ ሰዎች ግን እውነት ይሄ ቁጡ መልአክ መዓት ያወርድባችሁ። ሌላ ምንም ማለት ነው። ምክንያቱም ሰው ሀገር ላይ እዚህ ዱባይ ላይ የምንመጣው እኛ ሰርተን ልንበላ እንጂ ርስት ልንወርሰው ወይም ደግሞ ሼክን ልንወርሰው አይደለም። ገባ? ሁላችንም አንድ ባንድ ሰርተን ልንለወጥ ነው የመጣ ነው፣ ከትንሽ እስከ ትልቅ ማለት ነው። ገባ? የትኛውም ርስታችን አይደለም፣ ገንዘብ ነው እንደዚህ የሚያደርገን ማለት ነው። ገንዘብ ደግሞ ኃላፊ ነው፣ አብሮን አይቀበርም። ግን በሰው ላይ እንደዚህ የምታደርጉ ሰዎች እግዚአብሔር ይፈርድባቸዋል። እና ሀውዬ ልነግርሽ እኔ የገባሁት ምንድን ነው መንፈስ ወይም ይሄ የሰይጣን ስራ ወይ ወጥተህ ትገባ ወንድሜ። ማይክህን ስትከፍት በጣም የሚረብሽ አማትብ እስቲ አማትብ ገባ አማትብ በቅዱስ መስቀሉ አማትብ ትቶህ እንዲሮጥ ማለት ነው። በጣም ተናደሃል እኔ ሳወራ ምናምን፣ ምክንያቱም ፈርተሃል መሰለኝ። ገብርኤልን ሳነሳው ፈራህ። ምክንያቱም ገብርኤል ደግሞ ታውቃለህ በጣም ቁጡ መልአክ ነው። ከዛሬ ጀምሮ ሊያሳይህ ይችላል። እኔ ደግሞ የተናገርኩት በረዋን ላይ ሰርቷል የገብርኤል ታብር ማለት ነው። ስለዚህ ኢትስ ኦኬ ችግር የለውም፣ ባንተም ላይ ይሰራል። እሺ ወንድሜ፣ ሰኒ እንደዛ ከሆነ አናግሪው እስኪ፣ ድምፁን ያስተካክልና ተነጋገሩ እስኪ። አንቺ ወንድሜ ድምፅን ከፍ አድርገው እስኪ። ሚዩት ነክ ሚዩትክን አብራው። ያስኮ ጃፒ ስፒከሩን ከስር ነው መሰለኝ ያስኮ። ማይክ ታፍኗል። ሉክ ያው ልክ እዚህ ጋር ከያዝከው ስልክህን ማይክ ታፈናል። ድምፅ ካይወጣም ወደኛ አልያዘውም። ውጣና በቃ ቤቱን ልቀቅና መልሰህ ግባ። ወጥተህ ግባ። አበባ ላኩታና አስገባ። አቡዬ ቆንጆ በቃ እኔ ታች ልሁን። አይዞሽ ሰሊናዬ፣ እግዚአብሔር አለ። እሺ ሁላችሁም አይዟችሁ፣ እግዚአብሔር አለ፣ ፈጣሪ አለ ማለት የፈጠረን አምላክ አይተውንም። እሺ ጤነኛ አይደለች ምናምን ቢሉሽ ኢትስ ኦኬ ችግር የለውም፣ እኛ እናምናለን ጤነኛ እንደሆንሽ። እሺ የኔ ማር አይዞሽ የኔ ቆንጆ። እና ሀቡዬ ይሄ ነገር አንቺ ስላልገባሽ ነው። እዚህ ይሄ ነገር መረጃ የለውም። ፈራው ሰንዬ፣ አሁንም አይሆንም ፈዘዝኩኝ እኮ እንዴ መፍዘዝ አይደለን እኮ ስልክ ስትል እኮ አሁንም በቲክታክ በቃ በድምፅ ከሆነ በምናወራው ነገር ይሰራል አለችኝ እኮ። በቃ በፎቶና በድምፅ ስትል በቃ ፈዘዝኩ። አይኔ እየቀላ ነው፣ አይኔን እያቃጠለኝ ነው። ወይኔ ጉዴ! አላህና በእግዚአብሔር እምነት ያለው እንዳይፈራ። አንቺ በአላህ እኔ እኮ ስላልኩ ነው። እኔ ያልኩትን እኮ ነው የምትደግምልኝ። በፈጣሪያችሁ የምታምኑ ከሆነ እንዳትፈሩ። እኔ ማለት ቲክታክ ላይ የማይመጣ ነገር የለም። እስኪ ስትሩ እያየነው ነው። ለማንኛውም ልጁን አስገቡትና ያዳምጡ። ወይ አሻንጉሊት አደረጋቸው። እኛ የራሱ ኮሜንታተሮች ሁላ ፈዘዋል። ኮሜንቱ አልተረጋጋባችሁ እዚህ ቤት። ሀቡዬ አንድ ነገር ብቻ ተናግሬ ልውረድ ማለት ነው። ሰሊናም ሆነ ኤደን ዱባይ ላይ ከሆነ የሚኖሩት ማለት ማንም ሰው ተች እንዳያረጋቸው እንዳይነካቸው ብቻ ነው መጠበቅ ያለባቸው። እዚህ ፊት ለፊት ስለወጡ ለምን ሚዲያ ላይ ስለወጡ እንጂ በተረፈ የመንፈሱን ነገር ወይ እነሱ ጫፋቸው ከተነካኩ ለህዝቡ ማረጋገጫ እየተሰጠ ወይንም ያደረጉት ነገር እያሉ ነው። አዎ እያሉ ነው፣ እኛ ነን እያሉ ነው። በሰይጣን ያደረጉት ነገር ግን ለማየት አውቃሽ እግዚአብሔር ያወጣቸዋል። አባቱ በሁለት ስልክ ጎን የገባ ሰው አለ። አንዱን ስልክ ወይ ኤደን ናት፣ ከጎኗ ሌላ ሰው እያለ ነው።
ኤደንዬ ከጎንሽ ያለው ሰው በብሉቱዝ ይጠቀም በሄድፎን እሺ። አንቺ ሚውት ስታበሪ እያስተጋባብን እስቲ አሁን አውራ እስኪ አባት ይሁን ያልተስተካከለ ነገር አለ ግን ሰዎች ሰኒ ከገባች በኋላ ነው እንደዚህ የሆነው።